ሰላም እንዴት ናችሁ? ዛሬ ደግሞ ዴሊስ ላይ እንዴት የተለያዩ ሰዎች ፎቶ እንዴት ሎጎ እንደምናደርግ አሳያችኋለሁ። መጀመሪያ ፒክስላብ ታወርዳላችሁ። ከዛ በኋላ ከእንደገና ባክግራውንድ ኢሬዘር የሚለውን ትጽፋላችሁ። ባክግራውንድ ኢሬዘር ነው የምትሉት። ከዛ በኋላ እሱ ማውረድ አለባችሁ። ይኸው እንደምትመለከቱ አውርቻለሁ። እናንተ ደግሞ የግዴታ ማውረድ አለባችሁ። ከዛ በኋላ ባክግራውንድ ኢሬዘር ጋር ትሄዳላችሁ። ሴሌክት ፎቶ የሚለውን ትነካላችሁ። ወደ ጋላሪያችሁ ይወስዳችኋል። ጋላሪ የሚወስዳችሁ ፎቶአችሁን ትመርጣላችሁ። የፈለጋችሁት ፎቶ ትመርጣላችሁ። እኔ የመረጥኩት ፎቶ እንደምትመለከቱት የኤርሊንግ ሃላንድ ፎቶ ነው። ክሮፕ ማድረግ ትችላላችሁ። ይሄው እንደምትመለከቱት ክሮፕ እያደረገ ነው። ከዛ በኋላ ከላይ የምትመለከቱትን ደን እንነካለን። ከዛ በኋላ ኤአይ ኦዲዮ የሚለውን እንነካለን። ባክግራውንድ እንዲያጠፋለን። ጠፍቷል። ከዛ በኋላ ከላይ የምትመለከቱትን ደን እንደቀድሞ ማለት ደን እንነካለን ማለት ነው። ከዛ በኋላ 3 ቁጥር እንነካለን ከስር ያለው። ከዛ በኋላ ሴቭ እንነካለን። ፊኒሽ እንነካለን። ከላይ ያለውን ጨርሰናል። ባክግራውንድ ኢሬዝ ላይ ያለን ቆይታ። ከዛ በኋላ ወደ 4 ማዕዘን እዛ ጋር ያለውን እንነካለን። ከዛ በኋላ ትራንስክሪፕት የሚለውን እንነካለን ማለት ነው። ከዛ በኋላ ከላይ የምታዩትን ሴሌክት ጋላሪ የሚለውን እንነካለን። ቀደም ባክግራውንድ ያጠፋነውን ፎቶ እንመርጣለን። ይኸው እንደምትመለከቱት አስቀምጠነዋል። ኒው ቴክስት ከላይ እናደርግና እንዲመቸን እንደዚህ እናደርጋለን ማለት ነው። ከዛ በኋላ ኢሜጅ ሳይዝ ቢሆን እንነካለን። ከዛ በኋላ 512 በ512 ሁለቱም ላይ ሃይት እና ዊድዝ ላይ 512 በማድረግ መጠቀም ትችላላችሁ። ማድረግ ያለባችሁ እንደዛ ነው። ከዛ በኋላ አሁን ደግሞ ማድረግ ያለብን ኒው ቴክስትን የራሳችን ስም መጻፍ ማለት ነው። ከዛ በኋላ ኤዲት እንነካለን። ኒው ቴክስት የሚለውን እናጠፋውና የፈለጋችሁትን ስም ጽፋላችሁ። የፈለጉት ዮስታር ነው። በዚህ አጋጣሚ ዮስታር ሰብስክራይብ አድርጉ። ከዛ በኋላ ዲኮር እናደርገዋለን። ዮስታር ዲኮር ደግሞ እንዲያምር በደንብ ዲኮር ማድረግ አለብን። ፎንት የሚለውን እንነካለን። የፈለጋችሁትን ፎንት አለ፣ በጣም ብዙ ፎንት አለ። ዴይስ አለ ለምሳሌ፣ በጣም ብዙ ናቸው። እኔ የፈለኩት ግን የሆነ አይን የሚይዝ ወፈር የሚል ፎንት እንደዚህ ይመችኛል። ሾርት ከት እሱን መርጠናል ማለት ነው። ኦኬ እንነካለን ከጨረስን በኋላ። ከዛ በኋላ በደንብ እንዲታይልን ከኢሜጁ አጠገብ ከፎቶ አጠገብ ቢቀመጥ አሪፍ ነው። እኔም እንደዛ ነው ያደረኩት። ከዛ በኋላ ከለር እንገባና ቀይ አይዲያዝ ብዙም ቀይ አይደለም ይሄ። አዎ ግን እስቲ እናድምቀው በደንብ ድምቅ። በቃ ዲኮር የፈለጋችሁትን ዲኮር ማድረግ ትችላላችሁ። እኔ የፈለኩት እንደዛ አይነት ነው። በቃ የፈለጋችሁትን ዲኮር ማድረግ ትችላላችሁ። ኦፓሲቲውን ትንሽ ብንቀንሰው ጥቁር ስለሚሆን ጥቁር የፈለጉት አይነት ጥቁር እንደ ጥቁር አይድም ከማሊያው ጋር እንደዚህ ነው የፈለኩት ጋይሶች። አሁን ትንሽ ደስ ይላል፣ ከቀደሙ ይሻላል ብዬ አስባለሁ። ከዛ በኋላ ኤክስፖርት እናካለን። ከላይ ያለውን 3 ነጥብ በመጫን ሴቭ ቱ ጋለሪ ኢሜጅ ሴቭድ ይላል። ጨርሰና ማለት ነው ፒክስላብ ላይ ያለን ቆይታ። አሁን በደንብ አዳምጡን ጋይሶች። ጉግል ላይ ግቡና ፖስት ኢሜጅ ዶት ኦአርጂ በማለት ሰርች አርጉ። ጉግል ላይ ሄዳችሁ ማለት። ከዛ በኋላ ያመጣላችኋል። ሁለተኛ ላይ የሚገኘውን መንካት ያለባችሁ፣ ሁለተኛ ላይ የሚገኘውን። ከዛ በኋላ ቹዝ ኢሜጅ ከነካችሁ በኋላ ዋይ ዩዚንግ አፕስ ሚለው አለ። በኋላ ፖስት ፎቶስ ኤንድ ቪዲዮስ ሚለውን ያመጣላችኋል። ከዛ በኋላ ፒኤንጂ ኢሜጅ ሚለውን ትነካላችሁ። ምክንያቱም ከፒክስላብ ስለወሰድነው ፎቶውን እሱ ማድረግ አለባችሁ። ሴሌክት ሚለውን ትነካላችሁ። ከዛ በኋላ ይሞላላችኋል። ይኸው ሞልቶልኛል።
ትንሽ ያቆያችኋል። ከዛ በኋላ ዳይሬክት ሊንኩን ኮፒ ማድረግ አለባችሁ። ከዛ በኋላ ወደ ድሪም ሊግ ሶከር እንሄዳለን። ጋይዞች ይህን ቻናል ሰብስክራይብ አድርጉ። እንደዚህ እየለፈው ምርጥ ያባባዱ ቪዲዮዎች እንሰራለን። ሰብስክራይብ ስታደርጉኝ ደግሞ በደንብ ሙድ ይኖረኛል ማለት ነው። ከስተም ሎጎ የሚለውን እንነካና እናጥፈዋለን፣ የቅድሙን ሊንክ ማለት ነው። አሁን ደግሞ የቅድሙን ሊንክ ጫድ እናደርግና ፔስት እናደርገዋለን። ኮንፊርም የሚለውን እንነካለን። እንደምትመለከቱት ጨርሰነዋል ማለት ነው ጋይሶች። ዋው በጣም ነው ደስ ያለኝ። እንደዚህ አይነት መረጃ ከፈለጋችሁ ይህን ቻናል ሰብስክራይብ አድርጉ ጋይሶች። የባካችሁ ቪዲዮ እየታየ አይደለም፣ አዲስ ዩቲዩበር ነኝ አውቃለሁ፣ ግን እባካችሁ እስቲ ለተጨማሪ መረጃ ከፈለጋችሁ ይህን ቻናል ሰብስክራይብ አድርጉ። ልክ ሰብስክራይብ ስታደርጉ የመስራት ሙዴ ይመጣል። ብዙ መረጃዎች አመጣላችኋለሁ። ይመቻችሁ።